በመጨረሻም እንግዲህ ዮዲት ተዋረደች ማለት ነው። አለም የተቀመጠችበት ወንበር ላይ እሷን አስቀምጣት አጋቹ እውነት ጀግንነቱን ሳላደንቅለት አላልፍም። እንግዲህ በብራችን ነው የምንመካው። ገንዘብ ካለን እኛን ማንም ሊነካን አይችልም። ለራስሽ አልቅሺ ወይዘሮ አለም። እኔ ግን ገንዘብ አለኝ። ገንዘብ ካለኝ ደግሞ ምንም ማድረግ እችላለሁኝ። ስለዚህ እያለች ስትመጻደቅ እንግዲህ እናትና ልጅ ትላንትና አጋቹ በይ እዚህ ላይ ቁጭ በይና እስቲ እንግዲህ እናያለን ምን ይሰማሻል እያለ ሲያፌዝባት በጣም ተናደደች። በጣም ማለት ነው። ምንድን ነው የምትፈልገው ከኔ? ምን አድርጊ ነው የምትለኝ? እያለች ስትመጻደቅ ምን መፈልግ ይመስልሻል ከአንቺ? ምንድን ነው የምፈልገው መሰለሽ ሲላት እኔ ምን አውቃለሁ አንተን እየጠየቅኩ ነው እንጂ። ቆይ ምንድን ነው የምትፈልገው? ለምንድን ነው እዚህ ያመጣኸኝ? ቦታሽ ስለሆነ የሚገባሽ ቦታ እዚህ ነው። ስለዚህ አለም ያየችውን ስቃይ አንቺ ማየት ስላለብሽ ነው እዚህ ይዤሽ የመጣሁት አላት። በጣም ተናደደች። አንተ ሌባ፣ አንተ ቆሻሻ፣ አንተ የማትረባ እኔን ነው እዚህ ያመጣኸኝ? ቆይ ምን ፈልገህ ነው እኔን እዚህ ያመጣኸኝ? እያለች ስትመሳደቅ ሴትዮ አፍሽን እንዳትከፍቺ፣ አፍሽን በከፈትሽ ቁጥር ነው የሚጨምርብሽ ሁሉም ነገር አላት። ከዛ በኋላ ቆይ ምንድን ነው የምትፈልገው? ችግርህ ምንድን ነው አለችው። የምን ችግር ሲላት ለምንድን ነው እዚህ ያመጣኸኝ? ቦታሽ ስለሆነ አልኩሽ እኮ አይሰማም እንዴ? ቦታሽ እዚህ ጋር ስለሆነ ስለዚህ እዚህ እንድትሆኚ ነው የምፈልገው አላት። ከዛ በኋላ በጣም ተናደደች። ቆይ አንተ ሰውዬ ለምንድን ነው የማትተወኝ? ለምንድን ነው እዚህ ያመጣኸኝ? ብላ እንግዲህ ያዙኝ ልቀቁኝ ስትል አፍሽን ዝጊና አርፈሽ ቁጭ በይ፣ አለበለዚያ ከባድ ነገር ይፈጠርብሻል። አየሽ አንቺና እናታችሁ ስትፎክሩ እንግዲህ የእናንተ ፉከራ ምንም ባለማድረጉ በጣም አዝናለሁ ወይዘሮ ዮዲት። አንቺና እናትሽና መሰሎችሽ ግን ምን አይነት እንደሆናችሁ አላውቅም። በእውነት በጣም ክፉ ናችሁ ከምነግርሽ በላይ። ለማንኛውም እዚህ ስለመጣሽ በጣም ደስ ብሎኛል። አለም እስቲ እንግዲህ ስትሰቃይ የነበረችዋን ስቃይ ትንሽ እንድትቀምሽ ብዬ ነው። ወይዘሮ ዮዲት ምን አይነት እኮ እናንተ ጨካኝ እንደሆናችሁ አላውቅም። እናትና ልጅ የምሬን ነው፣ በጣም ጨካኞች ናችሁ። ስለዚህ አሁን እኔ እዚህ ጋር ያመጣሁሽ አለም ያየችውን ነገር እንድታይ ብዬ እንጂ ለሌላ ነገር አይደለም። አሁን አርፈሽ ትቀመጫለሽ። አይ አርፌ አልቀመጥም የምትይ ከሆነ ግን ከባድ ነገር ይፈጠርብሻል አላት። ቆይ ከኔ ምንድን ነው የምትፈልጉኝ? ምንድን ነው የምትፈልገው ከኔ? ምንድን ነው ስትለውም የምፈልገውማ ገንዘብ ታውቂያለሽ አይደለም? ገንዘብ ነው የምፈልገው። ስለዚህ የምፈልገውን ያክል ገንዘብ ከሰጣችሁኝ አሁኑኑ ከዚህ ጋር ፈትቼ እለቅሻለሁ አላት። ወንድዬም እናቱን ይቅርታ እማዬ፣ ባለፈ እንደዛ አንቺን መናገር አልነበረብኝም እናቴ፣ ስሜታዊ ሆኜ ብዙ ነገር ተናገርኩሽ አይደለ? በጣም ይቅርታ አድርጊልኝ እማዬ እባክሽን። የኔ ልጅ አንተ እኮ ልጄ ነህ፣ ይቅር ብዬሃለሁ። አሁን እኔ የምፈልገው ነገር ቢኖር ልጄን ትሁቲናን ማነችችን አለምን ፈልገህ እንድታመጣልኝ ነው አለችው። ከዛ በኋላ ችግር የለውም እማዬ፣ ይህ እንደምንም ብዬ አለምን አፈላልጌ አመጣልሻለሁ፣ ቃሌ ነው። ካጣዋትም ፖሊስ ጣቢያ ሄጄ አመልክቼ እመጣለሁ አላት። እሺ የኔ ልጅ ስለተረዳኸኝ አመሰግናለሁ ልጄ። ወደህ እንዳልሆነ አውቃለሁ። ያቺ ውሸታ ሚስት ውሸትን እውነት አድርጋ ስለምትነግርህ አመንካት። ለማንኛውም አሁን እኔ ምንም የምልህ ነገር የለም፣ ግን ልጄ ከመጣች በኋላ ሁሉንም ነገር አብረን የምናወራው ይሆናል። አሁን ግን ምንም የምለው የለኝም አለችው። እማዬ የወዲት እንደዚህ አይነት ነገር እኮ አታደርግም እማዬ። ለእሷ ያለሽ ጥላቻ እኮ ቀን ከቀን እየጨመረ ነው እማዬ። ለምንድን ነው ግን እንደዚህ የምትጠያት? በስራዋ ና የኔ ልጅ፣ በስራዋ እኮ ነው የምጥራት። ጥሩ ሰው ብትሆን እኮ እኔም አልጠላትም ነበረ። ግን እሷ ጥሩ ሰው አይደለችም ልጄ። አንተ ፊት ብቻ ነው የምታስመስለው። ስለዚህ እሷ በጣም ክፉና በክፋት የተሞላች ሴት ናት። ስለዚህ እሷን እያስመሰለች የእሷን ማስመሰል ደግሞ ስለነቃውባት እኔን ለመግደልና ለማጥቃት ቆርጣ ተነሳች። ስለዚህ እባክህ ልጄ አንተም ራስህን ጠብቅ። ሴትየዋ ልጅቷ እንደዚህ ቀላል አይደለችም። እናትና ልጅ እማዬ ተይ እንጂ ሰዎችን በጥላቻ ብቻ ብዙ ስም አትስጫቸው።
አየህ፣ ለዚህ እኮ ነው ያልኩህ። ታውረሃል አንተ። አሁን እኔ እናንተ የምንጨቃጨቅበት ሳይሆን ሰዓት ሳይሆን አለምዬ የምትመጣበት መፈለግ አለብን። እሷ ያገቷት እናትና ልጅ ናቸው። ሚስትህና እናቷ ናቸው ያገቷት አልኩህ እኮ። አንተ ግን አሰማኝም አደለ? ኧረ እማዬ ተይ እባክሽን እንደዚያ አታድርጊ እንጂ እያለ ቢላትም አያንተ ልጅ እንደው መልሻለኛል ስነግርህ አሰማ እና እኔ ምን አባቴ ላድርግህ እያለች ብትነግረውም እሱ ግን ምንም። ከዛ በኋላ እንግዲህ አንቺ ነሽ እዚህ ሁሉ ጣጣ ውስጥ ያስገባሽኝ አንቺ ነሽ እያሉ እናትና ልጅ እንግዲህ መፈታተን ጀመሩ። እማዬ ተይ እንጂ እኔ ልጅሽንማ እንደዚህ እንድትሰራ ያለዛ የአንቺ ልጅነት ምን ከመታሰር የሚያድነኝ ይመስልሻል እንዴ? እኔም አንቺን ተከትዬ ገደል ገባው እኮ። አቤት ተዋረድኩ። በኖርኩበት ሀገር አዋረድሽኝ። አንቺን ተከትዬ ጉድ ሆንኩኝ። ወይኔ እያለች እንግዲህ እናትዬና እማዬ ተይ እንጂ እንደዚህማ አትናገሪ። አንቺ ዝም በይ አልኩሽ እኮ። አስሬ ደግሞ እማዬ እማዬ አትበይኝ። አዋረድሽኝ። ተዋረድኩ። በኖርኩበት በተከበርኩበት ሀገር ሁሉም እኔ የሚያውቁኝ እኔ የተከበርኩ መሆኔ ነው። አንቺ ግን አዋረድሽኝ። ተዋርጃለሁ። ምን ማድረግ አልችላለሁኝ አሁን። ወይኔ ወይኔ እያለች እንግዲህ ያዙኝ ልቀቁኝ አለች። ከዛ በኋላ እማዬ ተረጋግ እንጂ ምን እየሆንሽ ነው አለቻት። ከዛ በኋላ ኧረ እኔማ ምን እላለሁ ልጄ፣ አዋረድሽኝ እንጂ ተዋረድኩኝ እኮ ተዋርጃለሁ። በኖርኩበት ሀገር ተዋረድኩኝ። አዋረድሽኝ እያለች እንግዲህ ልጇን ያዙኝ ልቀቁኝ አለች ማለት ነው። ከዛ በኋላ አይ እማዬ እና አሁን ምን ይሻላል የምትይው? አፍሽን ዝጊ። አሁን እኔን ለማቁሰል ነው አይደለ እዚህ መተሽ አፍሽን የምትከፍችብኝ? ዝም በይ ያልኩሽ እኮ ዝም በይ፣ ምንም እንድትይኝ አልፈልግም አለቻት። ከዛ በኋላ ኧረ እማዬ ተረጋጊ እንጂ እናቴ። አሁን አንቺ እንደዚህ ስትናደጂ ደም ግፊትሽ ቢነሳ ደግሞ ሌላ ችግር ነው። ታሾፊብኛለሽ አይደለ? አሁን ያም ሆነ እኮ ይሄ መታሰራችን አይቀርም ሁለታችንም እማዬ። አልታሰራትም እንደምንም ብዬ ይሄንን ሰውዬማ የሆነ ነገር ማድረግ አለብኝ አለች የወዲት እናት። ምን እናድርገው እማዬ? ሰውዬው እኮ በገንዘብም ምን ቢሚል ሰው ነው። ይህ ሌባ እንደዚህ አይነት ኮሩ ሌባ ደግሞ አይቻል አቅም አለች ወይዘሮ የወዲት። አሁን አፍሽን ትዘጊያለሽ ወይስ አትዘጊም? አፍሽን ብትዘጊ ነው የሚሻልሽ አንቺ ልጅ። ዝም ብለሽ አሁን እሱ እጁ ላይ ጥሎናል ፈጣሪ። ተዋረድን እኮ በስተመጨረሻ። እኔ አሁን የተማርኩት ነገር ቢኖር መጥፎ ስራ ራስን ጠልፎ እንደሚጥል ነው። ወይኔ ተዋረድኩ። ምን ብዬ ነው የሰፈሩን ሰውስ አይኑን ማየው እያለች እንግዲህ ሴትይቱ በጣም ደንግጣለች። በስራዋ በጣምም አፍራለች ማለት ነው። ከዚህ በኋላ እኮ የማንም መሳቂያና መሳለቂያ ነው የምሆነው በተከበርኩበትና በኖርኩበት ሀገር። ወይኔ ጉዴ ተዋረድኩኝ እያለች እማዬ አትዋረጅም፣ ምንም አንሆንም እያለች ጉሮዋን ስትነፋ እንግዲህ አጋቹ አለም የታገተችበት ቦታ ላይ ቀጥ አድርጎ ወሰዳት። ከዛ ለምንድን ነው እዚህ ያመጣኸኝ? ነይ ቁጭ በይ እሰሪያት አላት አለምን። አለምዬም ጎንበስ አለችና አሰረቻት። እንዲህ ይሄ ቦታማ ለእኔ አይገባም እና ለማን ነው የሚገባው? ለእሷ ነው፣ ለእሷ ለሰራተኛዋ። አሁንም አፍሽን ትከፍቻለሽ አይደለም? አፍሽን በከፈትሽ ቁጥር እኮ ነው ስቃይሽ የሚበዛው። ወይዘሪት የወዲት አሰሪያት አላት። ከዛ በኋላ አለም በእናትሽ በምትወጃት እናትሽ እባክሽን፣ እኔ እዚህ ጋር መቀመጥ አልለመድኩ። እኔ በምቾት ነው ያደግኩት። እባክሽን አለም ከዚህ ጋር አስወጭኝ አለቻት። አይደል በምቾት ነው ያደግሽው አይደለ? እሷማ በስራና በጉዳት ነው ያደገችው። ምክንያቱም ቦታው ስለሚመጥናት ለእሷ ምንም ላይ መስላት ይችላል አለችው። አሁንም ታሾፋለሽ አይደለ አንቺ የማትረቢ ሴትዮ። አለም በይ በደንብ ሰሪያትና ውጪ ከዚህ እንውጣላት። እባካችሁ ከዚህ ጋር አስወጡኝ እባካችሁ ብላ ብትለፈልፍም ማንም ሰው የሚሰማት አጣ። እዛው ጋር ጠፍንገው ጥለዋት ሄዱ። እንግዲህ ያዙኝ ልቀቁኝ ብላ እየጮኸች ነበረ ማለት ነው። ምንም ማድረግ አይቻልም። እንግዲህ ወይዘሪት አሁን ምንም ያላት አማራጭ እሷ የታሰረችበት ቦታ ላይ ታስራለች ማለት ነው። አለምዬም በደስታ ፀሐይም ደግሞ አጋቹ እንደው ፈጣሪ አክብረው አከበረኝ እኮ እንዲህ እኔማ ውስጤ ርር ቢልም ደስ ነው ያለኝ። አይ አንቺ እና የወዲት ወንበር ላይ ተቀመጠች ነው የምትይ? አዎ ተቀመጠች ስልሽ እያለች ልጅቱን ዮርዳኖስን እንግዲህ በጣም ይገርማል።
እኔ እኮ ግን እዚህ ነገር ውስጥ አትግቡ ብያችሁ ነበረ እያለች ብትለም አይ አንቺ እንኳን ብለሽን ነበረ፣ ግን ተይው ለበጎ ነው ሁሉም ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ በስተመጨረሻም እንግዲህ አለም የተቀመጠችበት ወንበር ላይ ወይዘሮ የወዲት ተቀመጠች። ተዋረደች። አይገልጸውም በኖርኩበት። ወይኔ የወዲት እኔ እዚህ ወንበር ላይ እሷም ሰራተኛ ለእሷ ቦታ የሚመጥን ነው። እኔ እዚህ ላይ አልለመድኩም። እኔ በምቾትና በመንደለቃቅ ነው የኖርኩት። እባክህን ልቀቀኝ ብትለውም አፍሽን ዘግተሽ ቁጭ በይ እንጂ ራስሽን እንደምን አድርገሽ ነው የምታስቢው? እሷ ከአንቺ ብትበልጥ እንጂ አታንስም። ሰውን ደግሞ በሰውነቱ ልታከብሪ ይገባል እንጂ ፍጹም ዝቅ ልታረጊው ማን የፈቀደልሽ? አንቺ ማትረቢ ነይ ቁጭ በይ ብሎ እንግዲህ ጎትቶ እዛ ወንበሩ ላይ ያስቀመጣት። ምክንያቱም ቤቷ ወስዳ ሙልጭ አድርጋ ነበር የሰደበችው። አንተ ሌባ፣ አንተ ሞሽላቃ እያለች ሰደበችው። አሀ እኔ ሌባ ነኝ አይደል? እኔ እኮ ሌባ ብሆንም ምንም ችግር የለውም። አንቺ አለሽ አይደል እንዴ የሰው ነፍስን ለማጥፋት ቆርጣችሁ የተነሳችሁ? አሁን ለማንኛውም ጸባይ ካላችሁ ይሄ ቪዲዮ አይለቀቅም። ጸባይ ከሌላችሁ ግን ምንም ልረዳችሁ ስለማልችል አዝናለሁ። ይሄን ቪዲዮ በጥሩ ብር ሸጠውና ከዛ አለም ሲስቅ ሲሳለቅባችሁ ይውላል። ከዛ በኋላ ደግሞ ምን እንደምታደርጉ አያለሁ። እባክህን እንደዛ አታድርግ፣ እባክህን ልለምን ብትለው አፍሽን ዘግተሽ ቁጭ በይ እንጂ የምን ልመና ምናምን ነው? ያንቺን ልመና የምሰማበት ጊዜ የለኝም። የእናንተ ጊዜ አብቅቷል። አሁን ጨዋታው የፀሐይና የአለም ነው። ደግሞም ያሸንፋሉ፣ እመኝኝ። ከዛ በኋላ ፀሐይ የልብ ልብ ተሰማት፣ ደስ አላት ማለት ነው። አምላኬ አንተ እኮ ከምንም በላይ ነህ። ሰው ሳይነግርህ ነው የውስጥን የምትረዳው። ዛሬ ዝቅ ብላ እኔን እጄን አስታጥባ እኔ የተቀመጥኩበት ወንበር ላይ ስለተቀመጠች እንድትቀመጥ ስላደረግ አመሰግናለሁ ጌታዬ እያለች እንግዲህ ፈጣሪዋን እያመሰገነች ነበረ ማለት ነው። አለምዬ ማናት ፀሐይ ማለት ነው። እውነት ለመናገር